ሰላም የቲኤንቲ ተከታታዮች፣ በዛሬው ዝግጅት ጉዳይ ያደረግናቸው አቶ ኃይለማርያም ደሳለኝን ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣናቸው እርግጠኝነትና ተግባራዊነት፣ በተለያዩ ቃለ ምልልሶችና መድረኮች ላይ የሚሰጧቸው አስተያየቶች የውዝግብና የክርክር ምንጭ ሆኖ ይስተዋላል። እረ እንዲያውም ሳቅም ስላቅም ሲያጭሩ ተመልክተናል። እናም ዛሬ አንደኛ ወደ ስልጣን አመጣጣቸውን፣ ሁለተኛ የስልጣናቸውን ዘመን፣ ሶስተኛ ደግሞ በልዩ ልዩ አጋጣሚዎች የሰጧቸውን አስተያየቶች እንቃኛለን። ሐሳቦቻችሁን ጻፉልን። ሼር፣ ላይክ እና ሰብስክራይብ ማድረግ አትዘንጉ። ቴዎድሮስ ጸጋዬ፣ ታምራት ነገራና ሄኖክ የማነ እዚህ ስቱዲዮ እንገኛለን። ዛሬ ስለ ጠቅላይ ሚኒስትር ኃይለማርያም እናወራለን። ከእኛው ጋር ሁኑ። እሺ ወዳጆች፣ ድምጻችሁን አሰሙ። ጤና ይስጥልን፣ እንደምን አላችሁ? እግዚአብሔር ይመስገን። በመግቢያችን ላይ አስቀድመን እንደጠቆም ነው ዛሬ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ወደ ስልጣን አመጣጥ፣ የስልጣናቸውን ዘመንና የውዝግብ የቀሰቀሱ በተለያየ ጊዜ አነጋጋሪ የነበሩ ንግግሮቻቸውን ወደ ኋላ ተመልሰን እንቃኛለን ብለናል። ዛሬ ጉዳያችን አቶ ኃይለማርያም ደሳለኝ ናቸው። ስለዚህ መንደርደሪያ ሀሳቦችን እናቅርብ። ብንጀምር ደስ የሚለኝ የአቶ ኃይለማርያም ደሳለኝን ያለፈ የስራ ልምድና ወደ ስልጣን ከመምጣታቸው በፊትም ሆነ ወደ ስልጣን በሚመጡበት ጊዜ ስለሰሩባቸው የኃላፊነት ደረጃዎች የመሳሰሉ ጉዳዮችን ብናነሳ ነው። ኃይለማርያም ደሳለኝ ከሁሉ በፊት እንደማንም ሰው ማን ናቸው የሚለውን ጥያቄ በመመለስ ብንጀምር ጥሩ ይመስለኛል። በአንጻራዊነት አቶ ኃይለማርያም አሁን ያሉበት ደረጃ ላይ ለመድረስ የፈጀባቸው ጊዜ አጭር ሊባል የሚችል ነው። በተለይ ከሙያቸው ከመሐንዲስነታቸው ጋር ተያይዞ መጀመሪያ ለረዥም ዓመታት የሰሩት በመምህርነት ነው። ከአዲስ አበባ ዩኒቨርሲቲ በሜካኒካል ምህንድስና የመጀመሪያ ዲግሪ ያላቸው፣ ከዛ አርባ ምንጭ ረዳት መምህር ሆነው ተቀጠሩ። ከዛ በኋላ ወደ ፊንላንድ ለሁለተኛ ዲግሪያቸው ተላኩ። እዛ ሁለተኛ ዲግሪያቸውን ሰርተው ተመልሰው መጡ። አርባ ምንጭ ማስተማር ጀመሩ። ከዛ ዩኒቨርሲቲው ዲንም እስከ መሆን ደርሰው ነበረ እና መምህራንም ለመመልመል ብዙ ቦታ ተጉዘዋል። ከዛ 2000 ዓመተ ምህረት ላይ ነው መሰለኝ ወደ ፖለቲካ ውስጥ የገቡት በይፋ የሚታወቀው 2000 ዓመተ ምህረት ላይ ነው እና ከዛ በኋላ ባለፉት 16 ዓመታት ውስጥ በጣም አስገራሚ ፍጥነት ነው ያሳዩት። በዛ ላይ የሰሩባቸው የኃላፊነት ቦታዎች ራሱ አይነታቸውና ብዛታቸው የሚያስገርም ነው። ብዙ ልምድ፣ ብዙ እውቀት ሊገኝባቸው የሚችሉ ከክልል ርዕሰ መስተዳደርነት ጀምሮ እስከ ውጭ ጉዳይ ሚኒስትርነት፣ ምክትል ጠቅላይ ሚኒስትርነት፣ ዋና ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር ሆነው ሰርተዋል። ደርበውም የሰሩበት ጊዜ አለ እና እንግዲህ አሁን በተለይ ጠቅላይ ሚኒስትሩን የስራ ልምድ ያገኙበታል አያገኙበትም ሊያነጋግር ይችላል። የእውነት ናቸው ወይ የሚል ከባድ ጥያቄ ስላለ ግን ያለፉበትን ሁኔታ ስናየው በአጭር ጊዜ በጣም በተለያዩ ሙያዎች ላይ የተለያዩ ኃላፊነቶች ላይ ሰርተው እዚህ የደረሱ ናቸውና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህይወት ታሪክ ውስጥ ማንሳት የሚገባን አንደኛው ከወላይታ ብሔረሰብ የመጡ የመጀመሪያው ኢትዮጵያ ጠቅላይ ሚኒስትር፣ ፕሮቴስታንት እምነት ተከታይ ናቸው። እነዚህ ነገሮች ያላቸውን እይታ እንደው አስተዋጽኦ ሊያበረክቱ ይችላሉ ብለህ ልትገምት ትችላለህ። እንዲሁ ከላዩ ስታየው ማለት ነው። አጭር ጊዜም ቢሆን የነበራቸው ቆይታ ወደ ስልጣን የተረማመዱባቸው ጊዜዎች አጭርም ቢሆኑ እንዳላችሁት ያለፉባቸው የኃላፊነት ቦታዎች ግን በደንብ ራሳቸውን ማስተካከል የሚችሉባቸው ማስተካከል ስል ቢያንስ አሁን በምናየው መልኩ የተበላሸው ነገር ምንድን ነው? እስቲ ከሱ እንጀምር። ከሱ በፊት እኔ አሁን ሳይ የግል ህይወታቸውን እና የፖለቲካ ጉዟቸውን ሳይ የ93ቱ የህወሓት ክፍፍል እንግዲህ ወደ ስልጣን አመጣጡ እየሄድ ነው። ትክክል። እንዴት ወደ ስልጣን መጡ የሚለውን ጥያቄ ስንመለከት እሱ ላይ በደቡብ ህዝቦች ፓርቲ በዛው በክፍፍል ውስጥ ተሳትፎ ነበረ። የናባተ ኪሾ መባረር ክፍተት ፈጥሯል። ያ ክፍተትና በዛ ወቅት የነበረው ቅራኔ ለኃይለማርያም ደሳለኝ ትልቁ መንደርደሪያ እንደሆነ ማየት ትችላለህ። እዚህ ላይ መጨመር ያለበት ሌላው በደኢህዴን ውስጥ ያው እንደምታውቁት የደቡብ ብሔር ብሔረሰቦችና ህዝቦች ክልል ተብሎ የተከለለው አካባቢ 56 ብሔር ብሔረሰቦች አሉ። ግን በዋነኝነት በደቡብ ክልል ፖለቲካ ውስጥ
ተዋንያን ሆኖ የምናያቸው የወላይታና የሲዳማ የደኢህዴን አባላት ናቸውና ፍጭት ነበረ በሁለቱ መሀል። ቆንጆ ነገር ከፍተኛ ፍጭት ነበረ እና በዛ ውስጥ ለፌዴራል መንግስቱ ወይም በህወሀት ለሚዘወረው ፌዴራል መንግስት ቅርበትና ታማኝነት በማሳየታቸው ምክንያት እንደ አንዱና አንኳር ምክንያት መጠቀስ ያለበት ይመስለኛል። ለጠቅላይ ሚኒስትር መለስ ዜናዊ በተለይም ምክንያቱም አንጃዎቹ ሲከፋፈሉ አቶ አባተ የሚዘውረው ስል ያንን ማለት አቶ አባተ ለውሁዳኑ ሲያግዙ ኃይለማርያም ደሳለኝ ወደዚህ በማገዛቸው ነው የመጣውና እንዳልከውም ደግሞ በሲዳማ አባላትና በወላይታ አባላት መካከል የነበረውንም ሚዛን ያ ሁኔታ ለውጦታል። አሁን ሚዛኑ በኃይለማርያም ደሳለኝና በጠቅላይ ሚኒስትር መለስ ዜናዊ ምክንያት ወደ ወላይታ የብሔሩ አባሎች እጅ ሄደ ይመስላል። ስለዚህ አሁን እንደማየው ከሆነ ስለ ጠቅላይ ሚኒስትር ኃይለማርያም ከማውራት በፊት ስለ አቶ መለስ ዜናዊ ማውራት አስፈላጊ ሆኖ ይታያልና ቁልፍ ጉዳይ ወደ ኋላ ትንሽ ልመለስና አንዳንድ ነጥቦች ላንሳ፣ ከዛ ትቀጥላላችሁ። የ1993ቱ ክፍፍል በዚህ ረገድ በደንብ መታየት ያለበት ነገር ነው። በህወሀት ውስጥ የተፈጠረው ስንጠቃ በሌሎችም አጋር ተብለው በሚባሉት ፓርቲዎችም ውስጥ ከፍተኛ አለመረጋጋት ፈጥሮ የነበረ ነው። በህወሀት ውስጥ ብቻ ሳይሆን በብአዴንም በኦህዴድም በተለይ በደኢህዴንም ውስጥ አሁን ያው እሳቸው ስለሆኑ ጉዳያችን ጠቅላይ ሚኒስትሩ ፈጥሮ ነበርና አንዱ ምክንያት የነበረው የአቶ መለስ በጣም እንደው ኤርትራ ዘመም የሚለው ቃል ያሳንሰዋል ነገሩን። እንደ አፍቃሪ ኤርትራዊነት የኢትዮጵያ መሪ ሆነው ለኤርትራ ሲሰሩ የቆዩ ናቸው። በ1993 ከነበሩት በጣም ብዙ የልዩነት ነጥቦች አንዱ ለሀገሪቱም ሆነ ለፓርቲው የመጀመሪያ ስጋት ምንድን ነው በሚለው ጉዳይ ላይ ነው ከፍተኛ ልዩነት የተፈጠረው። የውሁዳኑ ቡድን ተንበርካኪነት ነው፣ ለውጭ ኃይሎች ጫናም ሆነ ለኤርትራ መንበርከክ ነው አንዱ ትልቁ ችግራችን። ሁለተኛ ደግሞ ኤርትራ ናት ችግራችን የሚል ሀሳብ ነው የነበራቸው። የነ መለስ ቡድን ደግሞ ሙስና ነው ትልቁ ችግራችን የማለት ነገር ነው። አቶ መለስ በስልጣን ዘመናቸው በርዕዮተ ዓለም፣ በፖሊሲ፣ በሌሎች ነገር ላይ ምንም ተጨባጭ የሆነ አቋም ያልነበራቸው፣ ምንም የማይጨበጥ አንድ ጊዜ ወደዛ አንድ ጊዜ ማርክሲስት፣ እንዳውም ማርክሲስት በነበሩበት ዘመን ሁሉ እዚህ ሀገር ጫካ በትግል ውስጥ በነበሩበት ጊዜ ማርክሲዝምን አንስተን አናውቅም ብሎ የመካድ አዝማሚያ እንዳውም በልጅነታችን ካልሆነ በስተቀር ለፖል ሄንዚ በፍጹም ብሎ የካዱ ናቸው እና ምንም አቋም የርዕዮተ ዓለም አቋም የላቸውም። ስለዚህ ያሉበት ጊዜ እንግዲህ እኮ ማለሊት በጣም እንደ አዲስ በ1978 በህወሀት ውስጥ ተፈጥሮ ማርክሳዊ ሌኒናዊ ሊግ ትግራይ ካለ በኋላ ወደ ስልጣን እየቀረቡ ባለበት ጊዜ ነው። ሁለት ወጥ ነገሮች ነበሯቸው አቶ መለስ ዜናዊ። አንደኛው ለስልጣን ያላቸው ቀናኢነት ነው። ምንም ምህረትም አልነበራቸውም። ወጥ በሆነ መንገድ ያሳዩት ነው። ሌላው ከዚህ በማይተናነስ መንገድ ምናልባት በበለጠም ሁኔታ ለኤርትራ የነበራቸው ታማኝነት ከኤርትራውያኑም በላይ የነበራቸው ታማኝነት ነው። ለኤርትራ ታማኝነት ስንል ለኤርትራ ለምትፈጠረው ሀገር ለስቴቱ ለመገንጠሉ ከተገነጠለም በኋላ ሉዓላዊ አገር ሆኖ ለማስቀጠል ከመነሻው አንተ ካነሳው ከ93ቱ ክፍፍል በፊት አንድ የመጀመሪያው ጥያቄ የነበረው ሻዕቢያ ሊወረን ይችላል አይችልም የሚል በህወሀት ማዕከላዊ ኮሚቴ ውስጥ የተደረገው ክርክር ነበርና በዛ ክርክር ውስጥ ከማዕከላዊ ኮሚቴው ከአምስቱ አራቱ ዝግጅት እየተደረገ ነው፣ ምልክቶች አሉ፣ ድንበር እየጣሱ የመግባት አዝማሚያ እየታየ ነው፣ ስለዚህ መዘጋጀት አለብን ሲሉ አቶ መለስ ሲንጣቸውን ገትረው ሻዕቢያ አላበደም፣ ሊወረን አይችልም፣ ችግራችን እሱ አይደለም ብለው በድምጽ ብልጫ የተሸነፉበት መገናኛ ብዙሃንም ላይ ወጥተው የጠላ ቤት ወሬ ነው የጠላ ቤት እስከማለት ነው። እሳቸው ጋር ብዙ እንዳንቆይ ከፖለቲካ ስነልቦናቸው ጋር የተያያዘ ነው። አንድ ተጨማሪ እንግዲህ ማለት የሚቻለው ስለሱ አንተ ባልከው ላይ ይሄ በአማርኛ ምን እንደሚባል አላውቅም፣ ናርሲሲዝም የሚባል አቶ መለስ ራስ ወዳድነት ከበላይ ማፍቀር ራስን ከልክ በላይ ማፍቀርታዊነት ነው ብቻ እንደዛ። እሺ ዞሮ ከግሪክ አፈታሪክ የመጣ ነው እና ናርሲሰስ የሚባል ሰውዬ በራሱ ፍቅር በጣም ወድቆ ነበርና አንድ ጊዜ በውሃ ሊጠጣ ሄዶ ወደ ኩሬ ወይም ሐይቅ ሊጠጣ ሲሞክር ምስሉን ያየዋል ውሃው ውስጥ እና በጣም ይማረካል በውበቱ። ስለዚህ እሱን ለማቀፍ ሲሞክር በዛው ሰምጦ ሞተ ነው። ከዛ ጋር የተያያዘ ነው። አቶ መለስን አሁን የናርሲሲዝምን የትኛውንም ብያኔ
ስነ ሕክምና ባለሙያዎች ስነ አእምሮ ባለሙያዎች ብያኔ ብታዩ አቶ መለስ ባህሪ ጋር በጣም እሳቸውን እያዩ የጻፉት ነው የሚመስላቸው አንዳንዶቹ። ለምሳሌ ስልጣን ያላቸው ፍቅር፣ ከሁሉም ጎልቶ ለመታየት ያላቸው ጉጉት። ከዛ በኋላም አሁን እንግዲህ አቶ ኃይለማርያም አይደሉ መነሻችን። ከዛ በኋላ የሰበሰቧቸውን ሰዎች እንግዲህ ወደ እሱ ልመጣ ነው። በዛ በኩል የነበሩትን ቁጡነታቸው ብዙ ነገሮችን ታይና እንዳውም ለምሳሌ አንድ ሰዎች እሳቸው የማይፈልጉትን ነገር ከተናገሯቸው በቁጣ እንደሚጦፉትን ነገር ሁሉ ታየዋለህ እዛ ላይ እና እሳቸው አቶ ኃይለማርያም በጣም ጥሩ አማራጭ ነበሩ በወቅቱ ብዬ ነው የማስበው ከአቶ መለስ ባህሪ አንጻር። ከሶስቱንም እንግዲህ እንጨምራቸው። እኔ ግን የእኔ መነሻ ጠቅላይ ሚኒስትር መለስ ዜናዊ ከእሳቸው ጋር የሚወዳደር ሰው ወይም ብቃት ያለው ሰው በአካባቢያቸውም ሆነ በኢትዮጵያን የሚወክልበት ቦታ ላይ አይፈልጉም ስል ለምንድን ነው ምለው ለኢትዮጵያ መንግስት ለኢትዮጵያ አገር ያላቸው ጥላቻም ነው ፖለቲካዊ አቋምም ነው ብዬ ነው ማለት። ልክ ነው። እሱ እኮ ተስማምተናል እሱ ላይ አይደለ? ከሶስቱ ስንጨምራቸው ለስልጣን ያላቸው ፍቅር፣ ይሄ እንግዲህ ናርሲዝማቸው ከሁሉም ጋር ሊያያዝ ይችላል። ለኤርትራ ደግሞ ያላቸው ከመጠን ያለ ፍቅር አለ። ስለዚህ ይህ ማለት ደግሞ ለኢትዮጵያ ለሚባለው ሀገር ጉዳያቸው አይደለም፣ ስርዓቱ ለተቋሞቹ የሚያስጨንቃቸው ነገር አይደለም። ካስጨነቃቸውም ከኤርትራ በላይ ሊያስጨንቃቸው አይችልም። በግልጽ የታየ ነገር ነው እና አቶ ኃይለማርያም በጣም ጥሩ አማራጭ ሆኖ ነው የተገኙት። ቴዲ፣ እኔ ግራ የሚገባኝ ምን መሰላችሁ? አሁን እዚህ ላይ ብናወራበት ደስ የሚለኝ ታስቦበታል የኃይለማርያም መምጣት ብዬ እንዳልል አቶ ኃይለማርያም አቅም ኖሯቸው ራሳቸው አቶ መለስ የጀመሩትን ነገር መቀጠል የሚያስችል ብቃት የላቸውም። ማለቴ ያንን ለማስፈጸም የሚያስችል የፖለቲካ ችሎታ የላቸውም እና እንዴት ነው እሳቸው ያዋቀሩትን ቡድን አሁን ይሄ እነ በረከት ስምኦን እነ ወይዘሮ አዜብ መስፍን ያሉበት እና አቶ አዲሱ ለገሰ ያሉበት ስዩም መስፍን ያሉበት ቡድን እንዲያሸንፍ ይረዳሉ ተብሎ ሊታሰብ እንዴት ነው የሚችለው በእሳቸው ብቃት አለመኖር የሚለውን ነው። ምክንያቱም በኋላም ስናየው እንግዲህ ያሸነፉትን ከሞላ ጎደል ስናያቸው ቢያንስ አብዛኛዎቹ ከአቶ መለስ ሰልፍ ያልነበሩት ናቸው እና አቶ አርከበ ቁባይና አቶ ደብረጽዮን ናቸው ያሸነፉት አይደል ስናይ አሁን እና ምን ይመስላችኋል? እስቲ በዚህ አንጻር እንየው እና ወደ ዋናው የእሳቸው የጠቅላይ ሚኒስትር ዘመን እንሄዳለን። ጥሩ። መጀመሪያ ጠቅላይ ሚኒስትር መለስ ዜናዊ የሚተካቸውን ሰው ለምን ፈለጉ፣ ፍላጎቱስ ነበራቸው ወይ የሚለውን ጥያቄ ማንሳት ያለብን ይመስለኛል። ያለው ሀተታ እንግዲህ ሁለት አይነት ነው። አንደኛው በፈረንጆች አቆጣጠር ከ2006 ጀምሮ በኢትዮጵያ አቆጣጠር ይመስለኛል ከ1998 ዓመተ ምህረት ጀምሮ ጠቅላይ ሚኒስትር መለስ ዜናዊ እድሜያቸው አጭር እንደሆነ የሕክምና ባለሙያዎች በተደጋጋሚ ነግረዋቸዋል የሚል ወሬ አለ እና ስለዚህ ራሳቸውን ለመተካት ዝግጅት እያደረጉ ነበር። ለመተካት ደግሞ ሁለት አማራጭ አላቸው። አንደኛው ብቃት ያለው እሳቸውን የሚተካ እንዳልከው የእሳቸው ቡድን አሸናፊ ሆኖ እንዲወጣ ማድረግ የሚችል አገሪቷንም ወደሚቀጥለው እርምጃ መውሰድ የሚችል ሰው መምረጥ ነበረባቸው አንደኛው። ሁለተኛው ደግሞ እንዳየነው ብቃት የሌለው እሳቸውንም ከእሳቸውም ያነሰ ስራ የሚሰራ በጣም አሳፋሪ ስራ የሚሰራ ሰው መምረጥ። የሰው ልጅ ታሪክ ሁለቱንም ያስኬዳል። እንግዲህ አገር የሚወዱ ቢሆን ኖሮ ለአገር የሚያስቡ ቢሆን ኖሮ ከራሳቸው በላይ አገር እንትን የሚሉ ቢሆን ኖሮ እሳቸውን የሚተካ ከእሳቸውም የተሻለ ሰው ሊመርጡ ይችሉ ነበር። በራሳቸው ዓላማም ቢሆን ከእሳቸው ጋር ተቀራራቢ ብቃት ያለውን ሰው አልተኩም ነው። ግን እኔ የእሳቸው ዓላማ እሱ ነው ወይ ነው እኔ የሚመስለኝ ኃይለ ሥላሴ ራሳቸውን ሲተኩ አላየንም። መንግስቱ ኃይለማርያም ራሱን ሲተካ አላየንም ለአገር የሚመጥል ነገር። መለስም ሴም ፓተርንን ያሳየን። በዚህ ላይ ምናልባትም ከሚቀድሟቸው ከኃይለ ሥላሴም ከመንግስቱ ያነሰ ነው ያገር ፍቅር። ግን ልዩነት አለ። አሁን ኃይለ ሥላሴ ሲሸነፉ ስርዓታቸው አብሮ ወድቋል። መንግስቱ ስርዓቱም እንዲሁ አብሮ ወድቋል። አቶ መለስ ግን ስርዓቱ እንዳለ ቀጥሎ ሰው ነው መተካት። አሁን ለሱ ደንታ አሁን ጠቅላይ ሚኒስትር መለስ ዜናዊን እንደ ስታንዳርድ ስርዓት እንዲቀጥል እንደሚፈልግ ፖለቲከኛ መረዳት ተገቢ አይደለም ባይ ነኝ። ሄኖክ አብረህ እንደው ብታየው ደስ የሚለኝ ከሞቱ በኋላ ከኃይለ ማርያም ድክመት አቶ መለስ ምን ይጠቀማሉ የሚለውን አብረህ ከሀሳብ በተጨማሪ ማለት ነው። ጥሩ። ይሄንን ጥያቄ ለመመለስ የግድ እኔ ገጸ ሁነት ነው የምለው ሲናሪዮ እንግዲህ ሌላ የተሻለ ቃል እስከሚገኝለት ድረስ
የገጸ ሁነት ትንተና ያስፈልገዋል። አቶ መለስ ምን አይነት አማራጮች ነበሯቸው? የአማራጮቹ ግጭት ሊኖር ይችላል፣ የትኛውን ሊወስዱ ይችላሉ የሚለውን መገመት ነው የሚቻለው። እንግዲህ አንደኛው አቶ መለስ እንግዲህ አንደኛው መስመር ቅድም ያልነው ለኤርትራ ያላቸው ቀናይነት፣ እሱን በቀላሉ የሚያዩት አይመስለኝም። እሱን ግምት ውስጥ ያስገባሉ። የኤርትራ ጥቅም ሊጠበቅ የሚችለው በየትኛው መሪ ነው? አንዱ እሱ። ስልጣናቸውን በተመለከተ እንግዲህ ዘላለማዊ ክብር፣ በጣም ታላቅነት ሊያጎናጽፋቸው የሚችለው ነገር የትኛው ነው የሚል ማሰብ ይችላል። ሌላው እንግዲህ የኢትዮጵያ ውስጥ ሰርቻለሁ የሚለው ነገር፣ ራዕይ ማስቀጠል የሚባለው ነገር እሱም ሊኖር ይችላል። እነዚህንም ማየት ያስፈልጋል። ግን የመጋጨትን ማዝማሚያ አላቸው። አንድ ማለት የምንችለው በእርግጠኝነት ግን አቶ መለስ ከመሞታቸው በፊት በዚህ ጉዳይ ላይ በደንብ የማሰቢያ ጊዜ ነበራቸው፣ አስበውበታል። ቅድም ታምራት ያልከው አለ። አቶ ገብሩም ለምሳሌ ያኔ አንተ ካልከው ጋር የሚመሳሰል ነገር ነግረውኛል። ጭንቅላት ነቀርሳ ታመዋልና ብዙም እድሜ እንደማይኖራቸው ያውቃሉ። ከ6-7 ዓመት በፊት ከመሞታቸው ተነግሯቸው ነው። ስለዚህ ያሰላሉ። ይሄ የትኛውም የመሪ ስለ ልቦና ላይ ያለ ነው። በመሪዎች ላይ የሚፈጠር እንኳን እንደዚህ አይነት ለሞት የሚያበቃ ህመምና እንዲሁ አጠራጣሪ ህመምም ትንሽ የሚያጠራጥርም ከሆነ በፖለቲካ ውሳኔ ላይ ከፍተኛ ተጽዕኖ ማምጣቱ አይቀርም። ይሄ በፖለቲካ ስለ ልቦና ላይ አቶ መለስ እንግዲህ ሊያስቡ ይችላሉ። ለምሳሌ አንድ ትልቅ በጣም ተደጋግሞ የሚጠቀስ ምሳሌ የማኦ ምሳሌ ነው። ማኦ ወደ መጨረሻው አካባቢ በህመም በጣም ተዳክሞ ለመሞት በተቃረበበት ጊዜ ነው ይሄንን የባህላዊ አብዮት ጀምሮ ያንን አብዮቱ ግቡን ሲመታ ሲጠናቀቅ ማየት ጉጉት ስለነበረው ከጊዜ ጋር ሩጫ ነበረ። በዛ ሩጫ መሀል ነው ያ ሁሉ ጥፋት የደረሰው እና ብዙ ምሳሌዎች አሉ ከመሪዎች ለሞት ሲቃረቡ በዛ ምክንያት ብቻ የሚወስዷቸው ውሳኔዎች። አቶ መለስ እንግዲህ ምን ሊያደርጉ ይችላሉ? አንደኛው ዘላለማዊ ክብር እንደ አማልክት የመሆን አዝማሚያ ያ ናርሲሲስት ናቸው የሚለው ፍላጎት ስለሚኖር ከሳቸው የደከመ መሪ አስቀምጠው በቃ ነገሩ ከጠፋ በኋላ ሁልጊዜ እሳቸው እንዲታወሱ ሊያደርጋቸው የሚችል ሰው ሊያስቀምጡ ይችላሉ ብሎ ማሰብ ይቻላል። አንደኛው ገጸ ሁነት ይሄ ነው። ሌላኛው ገጸ ሁነት ደግሞ ከስልጣናቸው ጋር የተያያዘ ነው እና ከራሳቸው ከቡድናቸው ሊያሸንፍላቸው ያን የሚፈልጉትን ነገር ሊያስቀጥል የሚችል እንደ አቶ ኃይለማርያም አይነት ደካማ መሪ በማስቀመጥ ግን ከሳቸው ጋር የተያያዘ በብዙ ሰው አስተሳሰብ ከኤርትራ ጋር ንክኪ ያላቸው ከሚባሉ ሰዎች ጋር እና አቶ በረከት እና አቦይ ስብሃትን የመሳሰሉ ሰዎችን በመተካት አቶ ኃይለማርያም ላይ ጫና በቀላሉ በመፍጠር የአቶ ኃይለማርያም ምስል ይፈልጋል። ቅድም አንተ ያነሳኸው ለምሳሌ እሳቸው ፕሮቴስታንት ናቸው፣ ወላይታ ናቸው። ለሀገሪቷ ከእኩልነትና ከተዘረጋው የዘውግ ስርዓት አንጻር የሚታይ ለውጥ መጥቷል። ይሄ ለማስባል የሰሜነኞች ብቻ ቁጥጥር የነበረ ስልጣን ይሄው አንድ ምስኪን ወላይታ ከደቡብ መጥቶ ፕሮቴስታንት ምንም ማህበራዊ መሰረት የሌለው ሰው ይሄው በጣም ስርዓታችን በጣም እኩልነት የሰፈነበት ነው የሚል መልእክት ለማስተላለፍም ታስቧል። እሱ አለ። ከዛ ሶስተኛ ምናልባት ልናስብ የምንችለው ነገር በእርግጥ ደግሞ ጀምሬዋለሁ የሚሉትን የልማት ትርክት እሱን ለማስቀጠል አስበው ከነበረ አቶ ቴዲ ያልከው ነገር አለ። አቶ ኃይለማርያም ትክክለኛው ሰው ላይሆኑ ይችላሉ። የልማት ትርክቱን ብቻ አይደለም እኔ ያልኩ ያለሁት የልማት ትርክቱን መከላከል ብቻ ሳይሆን አሁን ባየናቸው ሁኔታዎች አንጻር ስናይ በሁሉም ወድቀዋል ብዬ ነው የማስበው በነገራችን ላይ። ስለዚህ ቀሽም ስሌት ነበር ማለት ነው ሲጀመር። የትኛውን ስሌት እንግዲህ የትኛውን ገጸ ሁነት ነው እንግዲህ አንደኛው ለምሳሌ የመጀመሪያው ከእሳቸው የደከመ ሰው ማስቀመጥና እሳቸው ታላቅ እንደነበሩ እንዲታይ ከነበረ የተፈለገው በጠቅላይ ሚኒስትር ኃይለማርያም ምክንያት የተኩት እሳቸው ናቸውና ቀጥሎ የተፈጠረው ነገር ስርዓቱም የወደቀበትን አደጋ እንመለከታለን። አቶ ኃይለማርያም ደሳለኝ የሚያደርጓቸውንም ነገሮች እናያለን። ስለዚህ ለዚህ ሁሉ አሁንም ተወቃሽ እሳቸው ናቸው። ማን? አቶ መለስ ዜናዊ። ስለዚህ በዚህም የተሳካላቸው አይመስልም። ሁለት አልተሳካላቸውም። እንደውም ስማቸው እንደውም የበለጠ በህይወት ከነበሩበት ጊዜ ሳይቀር በከፋ ሁኔታ የጠለሸ ነው። ከእሳቸው የዘሩት መርዝ እሳቸው እና ባልደረቦቻቸው የሄዱበት መንገድ ነው እዚህ ሁሉ ጣጣ ውስጥ የከተተን ማለት ነገር ነው የታየው። ሁለተኛውን ሴናሪዮ ደግሞ ስንመለከት የአቶ መለስ ቡድን እንዲያሸንፍ ከነበረ አሁንም እሱም ላይ ወድቀዋል። ምክንያቱም ያሸነፈው ከአቶ ስብሃት በስተቀር በአመዛኙ ስመለከት በስልጣኑ ላይ ፊት ለፊት አሁን በመንግስቱ ስርዓት ውስጥ ያሉት በአቶ መለስ ዘንድ ተቀዳሚ ምርጫ ያልነበሩ ሰዎች ናቸው። እሱም ላይ
አልተሳካም ማለት ነው። አሁንም ስሌቱ እርባና አልነበረውም ማለት ነው። ሶስተኛው ግን ይሄ የልማት ሀተታውን በተመለከተ እኔ እሱ ላይ አይመስለኝም ብዙ የተጨነቁትና ያሰቡት የልማት ሀተታው እንዲቀጥል ወይ ልማት የሚሉት ነገር እንዳይሰናከል ለማድረግ የማስበው እኔ ምንድን ነው በቅርብ ጊዜ መሞታቸው እንደማይቀር ሲገነዘቡ ስለ ተተኪ ሳያስቡ ያጠፉት ጊዜ ነበረ እና በመሀል ይመስለኛል እኔ አቶ ኃይለማርያምን እንደ ተተኪ ለማሰብ ሙከራ የተደረገው። ምክንያቱም የታሰበባቸው ምርጫም አይመስሉም ያልታሰበባቸውም አይመስሉም። ስለዚህ በመሀል ባለው ለምሳሌ በመጀመሪያዎቹ 2 ዓመታት የሰብዕና ግንባታ ለማድረግ ሲሞከር ነበር የአቶ ኃይለማርያምን ከህዝብ ጋር ለማስተዋወቅ የቴሌቪዥን ቃለ ምልልስ ማድረግ ወደፊት የማስተዋወቅ ነገር ወደ ሰጣቸውም ኃላፊነት ሲደረግ ታይቷል። እኔ የሚመስለኝ በሁለቱ መሀል ያለ ነገር ነው። ይህንን ነጥብ የበለጠ የሚያጠናክረው ነገር ደግሞ ምንድን ነው በ2002 የ99.6 በመቶ አሸንፏል ኢህአዴግ ተብሎ ያን የመሰለ ቀልድ በይፋ ከተነገረ በኋላ የመተካካት ወሬ መወራት የጀመረው በ2002 ዓ.ም ነው በኢትዮጵያ ማለት ነው። እንግዲህ አሁን በፈረንጆቹ አቆጣጠር በ2006 ነው በህይወታቸው ላይ ችግር የሚፈጠር ብዙም የማያቆያቸው የጭንቅላት ነቀርሳ እንዳለባቸው ያወቅ ነው ካልን በ1999 ማለት ነው እንደኛ አቆጣጠር እንደ ኢትዮጵያ አቆጣጠር ቢያንስ 3 ዓመታት የመተካካት የምን ወሬ ሳይወራ ያለፈ ጊዜ አለ እና መተካካቱ መነገር ከጀመረ በኋላ 2 ዓመት በተሟላም ሁኔታ 2 ዓመት የቆዩ አይመስለኝም ወይም 2 ዓመትና 1 ወይም 2 ወር እና ይህን ስናይ በራሳቸው በአቶ መለስ ቀመር እንኳን ብንመለከት የታሰበባቸው ምርጫ አይደሉም አቶ ኃይለማርያም የሚል ሀሳብ አለኝ። አቶ መለስን እንግዲህ አሁን አንተ ያልከው ነገር ከውጤቱ ተነስተን ልክ ነው። ይሄ እንደዚህ ያስበው ከነበረ አሁን የሆነው ይሄ ነው። ስለዚህ ተሳስተው ነበር ማለት ይቻላል። በሁሉም ነው የወደቀው። እኔ ግን የእሱ ነገር ችግር ምንድን ነው? አቶ መለስም ሊሳሳቱ እንደሚችሉ ማሰብ ያስፈልገናል። እውነት ነው። ስሌታቸው ራሱ በራሳቸው መንገድ አንደኛ በጣም ሊሳሳቱ ይችላሉ። የሚያስቡት የሚያሰላስሉት ነገር ከራሳቸው ስልጣንና ጥቅም አንጻር ከግለሰባዊ ማንነታቸው ጋር የተቃኘ ስለሆነ ስህተት ሊሰሩ እንደሚችሉ ምንም ጥያቄ የለው። እኔ አንደኛ አቶ መለስ አይሳሳቱም ልል አልችልም። አቶ መለስ ይሳሳታሉ ብቻ ሳይሆን ተሳስተው አገርም ሲያሳስቱ የኖሩ ናቸው። የተከተሏቸው ፖሊሲዎች፣ የመረጡት የፌዴራሊዝም አይነት፣ የፖለቲካ ስርዓቱ፣ የአስተዳደር ዘያቸው በሙሉ ለአገሪቱ የማይበጅ መሆኑ በውጤቱም በትክክል የታየ ነገር ነው። ግን በራሳቸው በአቶ መለስ ዜናዊ ቀመር እንኳን ብንመዝናቸው ነው እኔ እያልኩ ያለሁት። አሁን አቶ መለስ ይመለከቱበታል ብለን እያነሳን ያለነውን እንኳን ቀመር በአቶ ኃይለማርያም ላይ ብንጠቀመው አቶ ኃይለማርያም አንደኛ አቶ መለስ የሚፈልጉትን ቡድን እንዲያሸንፍ አስፈላጊውን የፖለቲካ ጨዋታ የሚጫወት ብቃት የላቸውም። ያንን የማድረግ ብቃት የላቸውም። ያንም አላሳዩም፣ አሁንም የለም ነው እና አቶ መለስ ሲሞቱ ይመጣል ተብሎ የሚጠበቅ የፖለቲካ ብቃት ሊኖር አይችልም፣ ከሞታቸው የሚመነጭ ማለት ነው። ሁለተኛ ደግሞ የሚመረኮዙት ኮንስቲቹዌንሲ የሚሉት ማህበራዊም ፖለቲካዊም መሰረት ወይም ኮንስቲቹዌንሲም የላቸውም። ፓርቲያቸው ጉልበት የለውም። ራሳቸውም ከጎናቸው ወይም ከኋላቸው የሚሰለፉ አላረል የሆነ የማስፈጸም አቅም የሚፈጥሩላቸውን ሰዎች አላፈሩም፣ ሊያፈሩም አይችሉም። ገና ራሳቸውም እንደዛ ስራ አይደሉ ማለት ነው። ስለዚህ እያልኩ ያለሁት እኔ ታስቦባቸዋልም አልታሰበባቸውም ስል የነ ቶሎ ቤት ናቸው ሰውየው ነው እያልኩ ያለሁት። አቶ መለስ ዜናዊ ቢችሉ ቢያደርጉ ደስ የሚላቸው የሚመስለኝ እኔ በኢትዮጵያ ብሔርተኝነት መሆን ሀገሪቱን አንድ ለማድረግ በሚችለው ኃይል ላይ ጉዳት ያደርሳል ብለው የሚያስቡትን የተሻለ ሰው ቢሾሙ ይመርጡ ነበር ነው የምለው። ቴዲም ይሄ ነው አንድ ነገር። ግን ለምንድን ነው እንደታሰበባቸውም እንዳልታሰበባቸውም የምናየው? መለስ ዜናዊ ባሰበ ቁጥር ከዚህ በፊት ያየ ነው አስበው ውሳኔ ሲወስን ኢትዮጵያን የማይጠቅም ነገር መወሰን ይወዳል፣ ይመርጣል። የዛኛው ቀጣይነት ነው፣ ሎጂካል አውትካም ነው። እሱንም ለማሳካት ኃይለማርያም ጥሩ ምርጫ አይደሉም ነው እያልኩ ያለው። አቶ መለስ ያሰቧቸውንም በኢትዮጵያ ላይ ለማድረስ የሚፈልጓቸውንም ጉዳቶች ሳይቀር ለማድረስ ጥሩ ምርጫ አይደሉም። አቶ ኃይለማርያም እያደረሱ ይመስለኛል። እሳቸው አይደሉም በብዛት አሁን ለሚሆነው ነገር እሳቸው በዋና በፊት ገጽነት ነው እንጂ እውነተኛው ስልጣን እጃቸው ላይ አለ ብዬ አለም ኖ የለም። ግን በፊት ገጽነት አሁን ላልከው የኢትዮጵያን ገጽ ለማበላሸት ኢትዮጵያውያን መንግስትን እንዲጠሉ ለማድረግ ኢትዮጵያውያን እንዲያፍሩ ለማድረግ ግን ተገቢ ሰው ናቸው። ማለት የጠቅላይ ሚኒስትር ማን ነው ስትባል እንድትሸማቀቅ ጥፍሩ ውስጥ መግባት እንድትፈልግ
ከዚህ ቀን በቀን እሱ ከሆነ ለእነሱም የሚያሸማቅቁ ናቸው። መጀመሪያ የሚያሸማቅቁት ራሱን ህወሓትን ነው። በጣም በተደጋጋሚ ህወሓት የምንለው ግንኙነት የመድረኩ በሚናገሯቸው ንግግሮች የቋንቋ ችግራቸውን እንደ ትልቅ ችግር ማየት ተገቢ አይመስለኝም። ግን እሱም ቢሆን ተጨማሪ ችግር የሚፈጥር ነው እና ይሄ የመደቡት ሰው ስልጣን ላይ ያስቀመጣቸው ደንታቸው አይደሉም። በቃ ቀልደኛ አሻንጉሊት እንደሆነ ነው ሰው ምክንያቱም በህዝቡም ዘንድ ያመለካከት አለ። ስለዚህ ማሳፈሩ ለእነሱም ነው ለሌላው ብቻ አይደለም ማለት ነው። ህወሓት እና ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን በማሳደግ ኢትዮጵያን ትልቅ በማድረግ የሚኮሩና ከዛ የሚገኘውን ክብር መብላት የሚፈልጉ ሰዎች አይደሉም። እሱ ላይማ ምንም ልዩነት የለም። በቃ ይሄ ራሱ ያማል። የኔ ግምት አቶ መለስ ያሰሉት ነገር ነበረ። ባሰሉት መንገድ ውጤቱ አልተሳካላቸውም ብዬ አስባለሁ። እንደሚመስለኝ አንደኛው ቅድም ከተነጋገርንባቸው አንደኛው አማራጭ አቶ ኃይለማርያም ደካማ መሪ ናቸው። እሳቸው በሚሞቱበት ጊዜ አቶ መለስ መሞቻቸው በተቃረበ ጊዜ ህወሓት ውስጥ ከነበሩት አንጃዎች ውስጥ የእሳቸው ደጋፊ የነበረው ጠንካራው አንጃ ነበረ። እነ ጀነራል ሳሞራን የያዘው አቶ ስብሀትን የያዘው አቶ ስዩም እና አቶ በረከት ጠንካራ የሚባል ነበር። ስለዚህ አቶ ኃይለማርያም ቢመጡ ከዛ ከሚሰጡት የምስል ጥቅም በተጨማሪ እዛ አካባቢ ያለውን መሰረትም ይዘው ሊመጡ ይችላሉ። የደቡቡን መሰረት ድጋፍ ሊያስገኙ ይችላሉ። በዚህኛው በኩል ደግሞ እነዚህ በጣም ጉልበተኞች ከፍተኛ የሆነ የሴራ እና የፖለቲካ ብዙ ልምድ ያላቸው ሰዎች አቅም አላቸው። አቶ ኃይለማርያምን ልክ አሁን እየሆኑ እንዳለው ማን እንደሚያደርጋቸው ነው የማያውቀው እንጂ በክር አስረው እንደፈለጉ እንደሚጫወቱባቸው ነው ያሰቡት እና የሚፈልጉት ነገር ልማት ሆነም አልሆነም ግን በሚፈልጉት ቡድን በስልጣን ላይ እንዲቀጥል አቶ ኃይለማርያም የተሻሉ አማራጭ ነበሩ። ቴዲ ያልከው ነገር አለ። አሁን ያለው አሸንፎ የወጣው ኃይል አቶ መለስ የሚፈልጉት ተማመኑበት የነበረው አይደለም ሊሆን ይችላል። እሱ ግን ይሄ የሚያሳየው የግድ የሰሩት ስህተት ሊሆን ይችላል ወይም ደግሞ ይሄኛውም አንጃ ቀላል አንጃ አይደለም አሸንፎ ወጥቶ ሊሆን ይችላል። አቶ መለስ ላይ ብዙ አልመሰለኝ ወደ እሳቸው የስልጣን አመጣጣቸው ተመለከተ ስለሆነ ነው። አሁን እስቲ አሁን የሚቀጥለው ርዕስ የሚመስለኝ ምንድን ነው እናንተ እንደዚህ ኃይለማርያም ደሳለኝ ላይ እንትን ያስያዛችሁ? ወጣ ልበል እስቲ ብዙ ምንድን ነው በዋነኛነት ኃይለማርያም ደሳለኝ ላይ ያላችሁ ችግር ምንድን ነው? የቋንቋ ችግር እንዳለ በሱ አልወቅሳቸውም። መወቀስ ሊኖርባቸው ይችላል፣ ግን ትልቅ ችግር ቋንቋ መሰረታዊ የሚባል ችግር አይደለም። እኔ አንዳንድ ነጥቦች ላንሳና ይኑክ ትቀጥላለህ። ብዙ ነገር እንዳለ የምትለው ነገር እንዳለ አውቃለሁ። እኔ የማያቸው 3 ነገሮች ናቸው። አንደኛውና አሁን እንግዲህ የምናገረው ስልጣን እጃቸው ላይ የለም ብዬ ስላመንኩኝ መንግስቱ የሚተገብራቸውን ፖሊሲዎች አይደለም ማውራት የምፈልገው። ምክንያቱም ፖሊሲ የሚያስፈጽም መሪ የፖሊሲ ማስፈጸሚያ ኃይል እጁ ላይ መኖር አለበት። ስለዚህ በሱ አልጠይቃቸውም። እኔ እንደውም አዝንላቸዋለሁ። በዛ ብዙ እንግልት እየደረሰባቸው ያለና እንደውም የሚካሄደው ትግል እንደውም እሳቸውንም ነጻ ለማውጣት የሚደረግ ቢሆን በጣም ደስ ይለኛል። ግን ከፍ ያሉ እስረኛ ናቸው ነው መድረክ ላይ እንዳለ ሰው ነው የማያቸው። ስለዚህ ምንድን ነው የማየው? አንድ የአመክንዮ ችግር ነው። በሚናገሯቸው ነገር ውስጥ በጣም ከባድ የአመክንዮ ችግር ነው የማየው። አሁን ለምሳሌ ድርቅ በሚከሰትበት ጊዜ አሜሪካም እኮ ድርቅ አለ አዲስ ነገር ነው ወይ ብሎ የማይገናኝ ነገር ማነጻጸር ወይ ካናሎች የሾቀ ንጽጽር ይሄ መኪና ታስታውሳላችኋል? መኪና ተደግፈው እኮ ነው እየተነሱ ነው የሚልኩት ፎቶ ብሎ አሁን ይሄን ሰውየው ዳያስፖራውን ነው ይሄን ሄኖክን ይሄን አንተን ነው እኔ ተማሪ ነኝ እና ህንድ ጸጉር ሸጠው እኮ ነው ህንዶች እንደው ይሄንን ሀገሩን የለወጡት የማለት ነገር ትልቅ የመዝናኛ እድል የፈጠረው ማህበራዊ ሚዲያ ላይ ይሄ ጸጉር ጉዳይ በጣም ሁሌ ለነገሩ እሳቸው በጣም የመዝናኛ ኢትዮጵያ ውስጥ የሚያሳዝነ ነገር ይሄ በነጻነት የመቀለድ ነገር አለመኖሩ ነው እንጂ እንደ ኃይለማርያም እሺ ቀጥል ቴዲ እንደሱ ቢኖር አሁን የምናደርገውን ውይይት እዚህ የምናደርግ ይመስላችኋል? እዚህ ዋሽንግተን ዲሲ ለመጀመሪያ ጊዜ ግን በመሪ በህይወቱ ያለ የተቀለደበት በሳቸው ነው ይመስለኛል። በዚህ ልክ በደንብ ተደጋግሞ በጣም የተመቻቹ ናቸው እሳቸው ለማፌዝና ለመሳለቅ። መሪዎቻችን የብስጭት እንጂ የቀልድ ምንጭ ሆነው ብዙ አናየም። ብቻ አንዱ እሱ ነው የአመክንዮ ችግር ነው። ሁለተኛ ደግሞ ያው
እንዳልኩት ያሉበት ኃላፊነት ያው እሱ እንኳን በትክክል ስልጣኑ በእጃቸው ላይ ካለመኖሩ የሚመነጭ ሊሆን ይችላል። ግን ያሉበትን የኃላፊነት ደረጃና የሚወክሉትን ነገር ይሄ የሚቀርቡበትን መድረክ አለመገንዘብ ወይም መርሳት አለ። ፖለቲካ ውስጥ ከገቡ በኋላ ለምሳሌ ምክትል ጠቅላይ ሚኒስትር እያሉ ነው በህይወቱ የሚቆጩት ነገር ምንድን ነው ተብለው ሲጠየቁ እናቴ ሳትድን በመሞቷ ነው አሉ። እናቴ አልዳነችም። ለምንድን ነው? ኦርቶዶክሱ ነው በመሞቷ ነው። በሳቸው አነጋገር ጌታን አልተቀበለችም። አሁን ይህንን የማየው ሃይማኖታዊ ነገሩን ተዉትና እዛ ቦታ ላይ ሆነው ምን ያህሉ ህዝብ እንደሚከፋ፣ ምን ያህሉ ህዝብ እንደተሰደበ፣ ምን ያህሉ ህዝብ በዚህ ንግግር ፖለቲካዊ ኪሳራውን ለማሰላሰል አልቻሉም በፍጹም። እና ቦታው የሚጠይቀው ደግሞ የግል ሃይማኖትህን ሳይሆን የሁሉንም የመወከል ግዴታ ማለት ነው። ልክ ይሄ የዚሁም ተቀጠላል። ይሄ መኪና ተደግፈው ነው ስትል ስንት ኢትዮጵያዊ በሚሊዮን የሚቆጠር ኢትዮጵያዊ ውጪ እንዳለ ስንቱን እንደሚመለከት፣ እነዛ ሰዎች ደግሞ ኢትዮጵያ ውስጥ ቤተሰብ እንዳላቸው ባይኖራቸው እንኳን በራስ ዜጎች ላይ እንዲህ መሳለቅ ምን ያህል አሳፋሪ ነገር ነው። የሀገሪቷንም ኢኮኖሚ እኮ የሚደግፍ ኃይል ስለ ውሃ እጥረት ሲጠየቁ አስታውሳለሁ። በወቅቱ ኢትዮጵያ ነበርኩኝና አዲስ አበባ ውስጥ እኮ የውሃ እጥረት አለ እና መቼ ነው ይህ ችግር የሚፈታው ሲላቸው በአዲስ አበባ 75 በመቶ ውሃ አግኝቷል፣ ከ25 በመቶ ነው መሰለኝ አንተ ያሉት። እንግዲህ እሳቸው ልክ ጠቅላይ ሚኒስትር መለስ ያደረጉት እንደነበረው የመሳለቅ እና የማሾፍ ሙከራ ማድረጋቸው ነው። እሱ ነው የአቶ ኃይለማርያም እንግዲህ ሶስተኛው ደግሞ ይሄ ኮመን ሰንስን ምን ብለን እንደምንተረጉሙ አላውቅም። ብቻ ኮመን ሰንስ ማጣት፣ መሰረታዊ የሆነ ማስተዋል ችሎታ ማጣት ተብሎ የሚታሰበውን የማስተዋል ችሎታ ማጣት እመለከተባቸዋለሁ። ይሄ የማስተዋል ችሎታው መጥፋትን የሚያሳየኝ በግልጽና በማይታበል ሁኔታ ሊረጋገጡ የሚችሉትን እውነቶች የሉም ብሎ መካድ። ለምሳሌ በኢሬቻ እልቂት ጊዜ አንድም ጥይት አልተተኮሰም። አንድም ጥይት። የጸጥታ ኃይሎቻችን ጸጥታ እንዲከበር ለማድረግ ከፍተኛ ጥረት ያደረጉበት ምንም አይነት የጥይት ድምጽ ያልተሰማበት፣ ስለዚህም መንግስት ከፍተኛ ጥንቃቄ ያደረገበት ሂደት ነው። እናም ህዝቡን ለመጠበቅ የጸጥታ ኃይሎች ላደረጉት ለዚህ ከፍተኛ ጥረት በኢፌዴሪ መንግስት ስም ምስጋናዬን ለማቅረብ እፈልጋለሁ። በኋላ ለማስተባበል እንኳን ስፍራ እንዳይኖራቸው አድርገው ነው የሚክዱት። እንትኑንም እዚህ ትይዝልኛል። ይሄ ፖሊስ በጥፊ ተመታ፣ ፖሊስ በጥፊ ሲመታ እስቲ እሱን እንስማ። ያሳዩት ትዕግስት፣ የፖሊሱ ትዕግስት እንስማ እስቲ። እሺ፣ በዚህ ግጭት ወቅት ያየናቸው አንዳንድ በጣም የሚያበረታቱ ጉዳዮች አሉ። ፖሊሶቻችን የክልል ፖሊስም ሆነ የፌደራል ፖሊስ እንደዚሁም ደግሞ የአካባቢ ፖሊስ እና የጸጥታ ተቋማት በአጠቃላይ በዚህ ግጭት ውስጥ ወጣቱ በስሜት ገንፍሎ በሚመጣበት ጊዜ ያሳዩት ትዕግስት፣ ያሳዩት ህዝባዊ አያያዝ። አንዳንድ ጊዜ አንድ ምሳሌ ትላንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ፣ ግን አልመታም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፎ የላኩት። ይሄ ፖሊስ አሁን ቢተኩስብህ ማን ነው ጥፋተኛ የሚባለው? እንግዲህ ፖሊሱ ተሸንፌያለሁ ለጊዜው አለ። እንግዲህ መሳሪያ ይዞ እያለ በጥፊ ሲመታው ለጊዜው ተሸንፌያለሁ አለ የሚሉት ኢትዮጵያ ውስጥ ያቺ በልጇ አስክሬን ላይ እንድትቀመጥ ተቀምጣም ደግሞ እንድትደበደብ የሆነች እናት ባለችበት ሀገር ህዝብ ፊት ቆመው ነው እንደሚሉት። ብዙ መቶዎች የሚቆጠሩ ዜጎች በጸጥታ ኃይሎች በተገደሉበት እና ምንም መሳሪያ ሳይዙ ወጥተው ግን በተገደሉበት ሀገር ውስጥ ነው ይህንን የሚሉት እና በጣም በሚሰቃዩበት በሚንገላቱበት የህይወት መቋረጥ የአካል ጉድለት በሚደርስበት እና የሀገሪቱ ችግር የጸጥታ ኃይሉ እስኪመስል ድረስ በሚታይበት በጣም በጣም አሰቃቂ የሆነ ሁኔታ ባለበት ሁኔታ ነው እንግዲህ ይህንን የሚሉትና እኔ ለዚህ ነው ግርም የሚለኝ ይህንን በማለት ላይ ቅድም ሁለተኛው ደግሞ በጣም የገረመኝ እሳቸው የሚናገሩትን ነገር እኮ እንደ ቁብ ሰጥተህ ከሰማኸው በቃ ስትገረም ነው የምትከርመው። በቃ ይሄ ሰውዬ ምንድን ነው ያው በቃ ለመሆኑ ከመናገራቸው በፊት እኚህ ሰው ያስባሉ ወይ ሁሉ ያስብልሃል። እዛ ላይ ከተናገሩት ነገር አሁን አንዱ በጣም አስገራሚው ነገር
ህዝቦች ናቸው ነው ህዝቦች ናቸው አካባቢ የነበሩ ህዝቦች ወጣቱን ገርፈው ሂድ ከዚህ ብለው ያባረሩታል። እና አሁን ይሄ ጠመንጃ የታጠቀ ሰው ተኩሶ ቢገለው ጥፋተኛው ማን ነው የሚል በጣም ፖሊሱን በጥፊ ከመምታት የባሰ ደግሞ የሚገርም ነገር ይናገራሉ። በጣም የመግደል መብት እንዳለው ነው የሚያስቡት። እንደምታየው ይሄንን ነው እንግዲህ እስቲ ትንሽ ልመለስ ወደ እስቲ ከስር ልሞክራቸው። በጣም እኮ ነው ግራ የሚገቡኝ እሳቸው እውነቱን ለመናገር እና እየተምታታባቸው ነገር አለ። እኔ እሳቸው ሰለባ ናቸው። ቅድም ቴዲም እንደዛ አይነት ነገር ያልክ ይመስለኛል። ሰለባ ናቸው። በቃ የዚህ ስርዓት ሰለባ ናቸው። በአምጥቶ በአሻንጉሊትነት ሲያስቀምጣቸው በቃ ሰለባ ሆነዋል። ግን እሳቸው ራሳቸውን እንደ አሻንጉሊት የሚያዩ አይመስለኝም። አሁን ትልቁ ችግር እሱ ነው። የአሻንጉሊቶች መሪዎች ችግር ደግሞ አለ። በቃ አባዜ የሁሉም ሊባል የሚችለው አባዜ አሻንጉሊት መሪዎች የሚታየው አሻንጉሊት አለመሆናቸውን ለማሳየት በሚያደርጉት በጣም ከፍተኛ የበዛ ሙከራ አሻንጉሊት መሆናቸውን የሚያረጋግጥ ነው። ያንን ነው የምታየው። አቶ መለስ የእጃቸው እንቅስቃሴ፣ ጆሮ አስተካከካቸው፣ አቀማመጣቸው፣ አነጋገራቸውን በሙሉ ቴዲ ያላቸው መለስን ለመሆን የመሞከር አዝማሚያ በቃ አሁን እንዲሞሉ ደግሞ የእሳቸው ሌላ መከራ የሆነባቸው ነገር አሻንጉሊት መሆን አንድ ነገር ነው። አሻንጉሊት መሪ ልትሆን ትችላለህ። በቃ ትሞክራለህ መችለው አሻንጉሊት እንዳልሆንክ ለማሳየት ትሞክራለህ። የአቶ መለስን ጫማ ለመሙላት ነው አሁን ደግሞ ሌላ መከራ የሆነባቸው። አሻንጉሊትነቱም ደግሞ ትወናም አለበት። በጣም ከባድ ትወና፣ ሊሆኑ የማይችሉትን ትወና ከሰውነታቸው ወጥተው። ሁለተኛ አቶ መለስ አይነት ምንም አይነት አንዱም ችሎታ የላቸው። እኔ አንዳንድ ጊዜ አሁን ቴዲ ቅድም አንተ ያነሳቸው ነገሮች ንግግሮቻቸውን የሚሰሩትን ነገር ሰማና በምህንድስና 2ኛ ዲግሪ መኖራቸውን እስከ መጠራጠር ነው ያደርሰኝ። በጣም መሰረታዊ እንግዲህ እኚህን ሰው እያስቧቸው ከምህንድስናው 40 ምንጭ መምህር የነበሩ ናቸው። 5 ኪሎ የአዲስ አበባ ዩኒቨርሲቲ በጣም በጥሩ ብቃት የተመረቁ ሰው ናቸው። በጣም ጎበዝ ተማሪ ነበሩ በወቅቱ፣ ምንም ጥያቄ የለውም። እንዳሁኑ ማንም ተግበስብሶ የሚገባበት ጊዜ አልነበረም። በችሎታቸው ነው እዛ የደረሱት። ግን ከፖለቲካው ጋር የተያይዘውን ስናስበው ቢያንስ ቅድም እንዳልነው 16 ዓመት ፖለቲካ ውስጥ ቆዩ አይደለም። በተለያየ ኃላፊነት ቦታ ላይ የተለያየ ስብሰባ ግምገማ ከተለያዩ ሰዎች ጋር ከውጭ ሀገር ሰዎች ጋር ህንዲን መምህር ለመመልመል በጣም በተደጋጋሚ ሄዱ ነበር እኚህ ሰውዬ። ከዚህ ሁሉ ጊዜ በኋላ ነው እንግዲህ አንድ ፖሊስ አንድ ግንፍል ወጣት መጥቶ በጥፊ ሲመታው በቃ ለአሁን ተሸንፈ አልመታም አለው የሚል ንግግር ሲያመጡ እኚህ ሰውዬ በስራ ልምድ መሻሻል ሳይሆን በስራ ልምድ መበላሸት ወደኋላ የመሄድ አዝማሚያ ነው የምታየው። እኔ 3 ነገር መናገር አለብኝ። አንደኛ ቅድም ካነሳ ነው ጋር የወላይታ ብሔር አባል ከመሆናቸው ጋር የወላይታ ብሔረሰብን እንደማይወክሉ ማሳሰብ ያለብን ይመስለኛል። ለምን ብንል የግል የቤተሰቦቻቸው አባል ጨምሮ እሳቸው በተለይ በአሁኑ ኦሮሚያ ውስጥና አማራ ክልል ውስጥ በተደረገው ጭፍጨፋ በግልጽ ደብዳቤ ጽፈው ቪኦኤ ላይ ንግግር ተናግረው ይሄ ሰው እኛን አይወክልም ብለው መናገራቸውን አትሊስት የብሔሩ አባሎች ባይልም አይወክሉም ሰዎቹ ባይናገሩ እንኳን አይወክሉም ባይ ነው። ግን የሞራል የብሔሩ አባል ጥረት መደረጉ ራሱ ተጨማሪ የብሔሩ ልሂቃን ኢቭን የግል የቤተሰቦቻቸው አባላት ራሳቸውን እንደዚህ ንግግር ማድረጋቸው በጣም መመስከር አለበት። ሁለተኛው ጠቅላይ ሚኒስትር መለስ ዜናዊ ለመሆን ሲሞክሩ ከንግግሮቻቸው ይሄ ቴዲ ካልከው የአቅም ማነስ ጋር በተያያዘ ማለት ነው። የአቅም ማነስ ሊሸፈን የሚችልበት አንድ መንገድ ነበር። ያ መንገድ ምንድን ነው? የጠቅላይ ሚኒስትሩ ቢሮ የንግግር ጸሐፊ ቢኖረው ስርዓት ያለው እና እሳቸው ለሚዲያ በሚቀርቡበት ማንኛውም ወቅት ያንን ንግግር በአማርኛም ሆነ በእንግሊዝኛ አንብበው ብቻ እንዲወርዱ ማድረግ፣ ለጥያቄና መልሱ ቀድሞ ዝግጅት ማካሄድ። አሁን ያለነው እንግዲህ አሜሪካ እንደመሆኑ እና ሌሎችም ዘመናዊ ፖለቲካን የሚንቀሳቀስባቸው ቅስቀሳዎች፣ የቤተ መንግስቶች እንቅስቃሴ ስናይ ኢቭን የኢትዮጵያን ታሪክ ስናይ ቤተ መንግስት ቀልድ አይደለም፣ ትልቅ ሳይንስ ነው። የመሪውን ደህንነት ከመጠበቅ ጀምሮ የመሪውን እንቅስቃሴ ፕሮቶኮሉን መጠበቅ እና ያኛውን ሳይደግም አያለሁኝ ለማለት ነው። ጠቅላይ ሚኒስትር ኃይለማርያምን
ንግግር የሚያሰለጥን ንግግር እንግዲህ የንግግር አቅም ማነስ እንኳን ቢኖራቸው ጽፎ ያንን አስተካክሎ አለማምዶ የማቅረብ ይሄን ደግሞ ኢትዮጵያም ነበራት። ኃይለ ሥላሴ ከሚነገሩላቸው ከባባድና ምርጥ ንግግሮች በኃይለ ሥላሴ የተጻፉ አልነበሩ። በቢሮክራቶቹ በባለሙያዎች ተጽፈው እሳቸው አምነውበት የተናገሯቸው ንግግሮች ናቸው። ግን ንግግሩን እንደዛ አድርገህ ልታቃናት ትችል ይሆናል። ቃለ ምልልሶቹን እንዴት ታደርጋቸዋለህ? በጣም እኮ አስቸጋሪ አይደለም ማለት እንዴት እንደሚሸፍኑ ልነግርህ እኮ ነው። አሁን ለምሳሌ በጣም ከባድ ነው እኮ የቤተ መንግስት አያያዝ የፕሮቶኮል ስርዓታችን የንግግር የጨዋ ንግግር ስርዓታችን የመፍረስ አንደኛው ምልክት ነው እና እጄታም እሱ ላይ ቅሬታ አለኝ። የንግግር ስርዓታችን የፈረሰው እንግዲህ በኃይለ ሥላሴም ከነበረን ኮሎኔል መንግስቱ ኃይለማርያም ቂጡን በሳንጃ ወጋ ነው የሚል የመሸታ ቤት ቋንቋ ሲያመጡ ነው። ከዛ በኋላ አቶ መለስ ዜናዊ እንዳይድን እንዳይሞት እንዳይሽር አድርገው ጸያፍ ቃላትን በተደጋጋሚ ሆን ብለው እንዳውም ይኮሩባቸው ሁሉ ይመስለኛል። በቃ እንዳውም መሪ መሆን ማለት እንደዚህ አይነት በጣም ልቅ ንግግርና እስኪመስል ድረስ አቶ ኃይለማርያም ቅድም ያልናቸው ስቃይ ውስጥ ነው ያሉት። አቶ መለስን እየተወኑ ነው እንግዲህ። ሆኖም ሁሉ ሊያምኑ ይችላሉ። እንዳውም ትናንትና ቃለ ምልልሶቻቸውን ለመስማት እየሞከርኩ ነበረ። ከማርቲን ዴኒስ ጋር ያደረጉት ከአልጀዚራ ቃለ ምልልስ ታስታውሱት ከሆነ እንግዲህ የቢቢሲ ጋዜጠኛ ነች። ለረጅም ዓመታት ቢቢሲ ውስጥ የሰራች በጣም ልምድ ያላት ጋዜጠኛ፣ በጣም በዚህ በብሪታንያ የጨዋነት ስነ ምግባር አይነት የምታይባት በጣም ጠንቃቃ አይነት ጋዜጠኛ ነች፣ ቴሌቪዥን ጋዜጠኛ ማርቲን ዴኒስ ማለት እና የሆነ ስለ አሸባሪነት ስለ ጋዜጠኞች ስለ እስር እያወራች እየጠየቀቻቸው እያለ የአፍሪካ ኮሚሽን እኮ ተቃውሟል፣ አሻሽሉ ብሏቸዋል ትላቸዋለች። አይሳቸው የአፍሪካ ኮሚሽን አያገባውም አሉ። አይ እንዴት አያገባውም? ስፈርማቸዋል አይደል እንዴ? እነዚህ አይነት ስምምነቶች እነሱ ነግረናቸዋል፣ አይመለከታቸውም። Do you not sign up? Are you not a signatory then to freedom? The freedom you have to understand the whole picture. We have responded to the African Commission of Human Rights. That's not their mandate. They are mistaken to do so. That's not possible to do so. ከዛ በኋላ ቀጠሉና ምን አሉ? እነዚህ ሰዎች መጀመሪያ አሸባሪ ከሆኑ በኋላ ነው ተመልሰው ወደ ጦማሪነትና ወደ ጋዜጠኝነት የሚመጡት። ከዛ ደነገጠች እሷ። በቃ በግልጽ ያስታውቃል። እውነት ይህን የሚሉትን ነገር ያምኑበታል እርሶ ነው ያለቻቸው። Anyone who masks itself in the name of journalism, which is a very noble job and profession, working for the terrorist groups, we will Is that what you really believe? Yes, I believe there is evidence. There is evidence, clear evidence, what is technical the evidence against the Zone 9 bloggers, for instance? They haven't been charged. They've been imprisoned for over a year. They are in the process of the court. Repeatedly denied bail. What is the evidence against that? በነጻነት እኛ እንደምናወራው ብንል ምን ልንልች መገመት ትችላለህ። በጣም አሰቃቂ ነገር ሊያናግር የሚችል ነገር ነው እና እሳቸው ብዙ ነገር ዝም ብሎ እንደ በቃ የሚቀበሉት ነገር አለ። ባለስልጣን ነኝ የሚልም እምነት አላቸው። በቃ አሁን ይመስለኛል በቃ ራሳቸውን እንደዛ አምነውታል። በቃ ባለስልጣን ነኝ፣ ጠቅላይ ሚኒስትር ነኝ የሚለውን ነገር ስልጣን አለኝ፣ በራሴ የቆምኩኝ የምፈልገውን ነገር መለስ ሊያደርግ የሚችለውን ነገር ማድረግ እችላለሁ የሚል በጣም እጅግ የበዛ ሀገርነት ያለው አስተሳሰብ አላቸው ከሚሰሩት ነገር ስታየው እና በዚህ ሁኔታ ውስጥ ያሉ ሰው ናቸው። ቀደም ያነሳው ደግሞ አለ ቴዲ ሌላ ከዚህ ጋር ተመሳሳይ እንደውም የባሰ ሊሆን ይችላል ከአስቸኳይ ጊዜ አዋጁ ጋር። እሱን ላነሳ ነበር። አሁን የአስቸኳይ ጊዜ አዋጁን በተመለከተ መግለጫ ሲሰጡ የአስቸኳይ ጊዜ አዋጁን ለማንሳት የምንጣደፍበት ምክንያት የለም አሉ እና እኔ አሁን ይህንን ሳይ ያው ከዚህ በፊት ከሰሯቸው ስህተቶች አንጻር ስታይ እንደውም ሻላ ያለ ስህተት ሊመስል ሁሉ ይችላል። አንዳንዴ ስታየው ግን የአስቸኳይ ጊዜ አዋጅ የችግር ጊዜ አዋጅ ነው። በቃ ባህሪው ይሄ ነው። በሌላ ጊዜ በጤናማ የህይወትና የፖለቲካ ሂደት ውስጥ የሚወጣ አይነት ህግ አይደለም። በረዘመ ቁጥር የከፋ ውጤት ቢያስከትል ሌላው ቀርቶ ለዛው ለራሱ ለኢህአዴግ መንግስት እንኳን ስልጣኑን ያረጋጋልኛል ብሎ ካላሰበ በስተቀር ለምስሉም ሆነ ለኢኮኖሚያዊ እንቅስቃሴው በጣም በጣም ጎጂ ነው። የምንጣደፍበት ምክንያት የለም ብለህ የምትናገረው ነገር አይደለም እና የስርዓቱን መስጢራት ወይም በውስጥ የሚታሰቡ የሚነገሩ ነገሮችን ሳይታሰቡ የሚያሾልኩ ሽንቁር ሆነዋል ማለት ነው። የምላስ ወለምታ ሆኖ ቅድም ላነሳ የነበረው ነገር ኃይለማርያም ደሳለኝ ንግግር ውስጥ
ያየናቸው ነገሮች በሙሉ የኢህአዴግ የስርዓቱ አጠቃላይ ሞልቶ ጽዋው የመገንፈል ውጤት ነው ባይ ነኝ። ለምንድን ነው እስቲ በኢህአዴግ ቆይታ ውስጥ 25 ዓመት ስልጣን ያዘ አይደለም? በክልልም በፌዴራልም ደረጃ በየትኛው ሚኒስትር መስሪያ ቤት ደረጃ የኢህአዴግ አባል ሆኖ ከፍተኛ ባለስልጣን ሆኖ እንደው በህዝብ ግንኙነቱ በንግግሩ ራሱን በመጠበቅ ከሰው ጋር ሰውን በማባበል በለው በማታለል በለው በዚህ በፐብሊክ ሪሌሽንሽፕ በህዝብ ግንኙነት ምናልባት አርከበ ቁባይ ካልሆነ በስተቀር ማንን ሰው አይታችሁ ታውቃላችሁ? አሁን ምን መሰለህ ኖ መለየት ፈልጋለሁ። ኖ አዎ በብቃትም የማትናደዱበት የማታፍሩበት በሰው ፊት በቃ ሲቆም በዓለም ፊት ወደድንም ጠላንም እነዚህ ሰዎች አገር ይወክላሉ። አምባሳደር በሉ ምን እስቲ ጥሩ ከአቶ መለስ ዜናዊ ጋር ለምሳሌ እኔ ያለኝ ልዩነት ምንድን ነው? ሆን ብለው በስሌት የሚያስከትለውን ውጤት እያወቁ አገሪቱን የሚጎዳ ነገር ስለሚያደርጉ ነው አይደል? አሁን የአቶ ኃይለማርያም ነገር ግን እኔ ከሱ በጣም የተለየ ነው የምለው። ምክንያቱም ስሌትም የለም፣ ግን እስቲ ፖለቲካዊ ስልትም ሴራም የለም። ኃይለማርያም እኮ አስቸጋሪ ናቸው ከኃይለማርያም ለመመደብ። ምክንያቱም የምሁራዊ ብቃት የላቸውም የምትላቸው ሰው አይደሉም። በሙያቸው መሐንዲስ የነበሩ በብቃት የተመረቁ ውጭ ሀገር ድረስ ሄደው 2ኛ ዲግሪ የተማሩ ዩኒቨርሲቲ ያስተማሩ በችሎታቸው እሳቸው በዚህ ደካማ አይደለም። ግን እኔ የእሳቸውን ልዩ የሚያደርገው ከዚህ ሁሉ በኋላ ነው እንግዲህ አሁን ይሄንን ቅድም የተጠቃቀሱ ነገሮች የሚያወሩት እና እኔ አሁን ስርዓቱንም በዚህ ለመጠየቅ በጣም ነው የምቸገረው። ምክንያት አስበው ያለፉበትን ኃላፊነት ካድሬ በመሆኑ ብቻ እኮ አንድ ሰው የንግግር ችሎታ በጣም ያዳብራል። በስብሰባ በጣም ብዙ ነገር ነው እኮ የምታዳብረው። እኚህ ሰውዬ በዚህ ውስጥ ባለፉ ቁጥር ጭንቅላታቸው መቋቋም አልቻለም። አላቅም ተቃራኒውን ውጤት ነው እያየን ያለ ነው። ስርዓት ስልኮ እንደዚህ አይነት ምርጥ ሰው ብቃት ያለው ያልከውን የስብሰባ ችሎታ የሚያሳይ የትምህርት ጥሩ የትምህርት ባክግራውንድ ያለውን ሰው እያራገፈ የማይችል ሰው አይደለም ወይ የሚሾመው? ስርዓቱ አይዲዮሎጂካል ግቡን ካየ ነው። ለምሳሌ ኢትዮጵያን የባህር በር አባል ማድረግ የስርዓቱ ገዢ መደብ ተጠቃሚ ነው የሚሆነው። የባሰ ስልጣን እድሜውን ያራዝማል፣ ኮንስቲትዩንሲውን ያሰፋለታል፣ ዘራፊዎቹ እነሱ ናቸው የሚዘርፉትንና የሚያንቀሳቅሱትን ንግድ ያሰፋላቸዋል ልትል ትችላል። ግን ሲያደርጉ የምታየው ያንን አይደለም። ይሄ ደሴም አይነት አመክንዮ ነው አሁንም ኃይለማርያም ደሳለኝን ስልጣን ላይ ያወጣው። እሺ አሁን ምን ታስባላችሁ? የማንዴላን ጉዳይ አንስተን በማንዴላ ህልፈት ጊዜ ለምን ታሳመመናል? እስቲ አስታውሰው ታሪክ እንግዲህ ማንዴላ የደቡብ አፍሪካ ብቻ ሳይሆን የጥቁሮች ከዛም አልፎ የሰው ልጅ የነጻነት ትግል ምሳሌ እስከ መደረግ የደረሱ መሪ ናቸው። እሳቸው ማለፋቸውን ተከትሎ በተደረገው ስነ ስርዓት ንግግር አድርገው ነበር የቀብር ስነ ስርዓቱ ላይ እና እሱን አጋጣሚ አንስተን እንግዲህ ስለማንዘልቀው አንስተን አጋጣሚውን በዚህ ብንዘጋው ይሻላል። የምንደመድመውን ነገር አንስተን ማለት ነው። ማንዴላ ላይ ኢትዮጵያ በጣም ትልቅ የማንዴላ ማንነት ላይ ኢትዮጵያ 2 ትልልቅ ሚናዎች ተጫውታለች። አንደኛ ማንዴላ ራሳቸው ስለ ኢትዮጵያ ያላቸው ግንዛቤ፣ ስለ ኢትዮጵያ ያላቸው ምልከታ፣ ስለ ኢትዮጵያ ምናልባት ማንም ሰው ከተናገረው ይልቅ ምርጥ ነገር የተናገሩት ኢትዮጵያን መጎብኘት ለኔ እንግሊዝ፣ ፈረንሳይና አሜሪካንን ከመጎብኘት ይልቅ እጓጓለት ነበር ነው ያሉት። እና ከዛም በላይ እንግዲህ ታስታውሳለህ በአውሮፕላን በሚሄዱበት ጊዜ አንድ ኢትዮጵያዊ አብራሪ ስላዩ የተሰማቸውን ስሜትና መልሰው ደግሞ ተጸጽተው ምን ያህል ሰለባ ሆኛለሁ የስርዓቱ ማለት ነው በቃ ብለው እና እዚህም መጥተው ከዛ ኮሎኔል ነበሩ ታደሰ ብሩ አለ እሳቸው ናቸው የጦር ያሰለጠኗቸው። የሚገርማችሁ ነገር ማንዴላስ ገን የሚል ፊልም ሲሰራ በሂደት ውስጥ በተወሰነ የህዝብ ግንኙነት ስራ የመስራት አጋጣሚ ነበረኝና የማንዴላን ለመጀመሪያ ጊዜ ከኢትዮጵያ በስጦታ የተሰጣቸውን ሽጉጥ
ፍለጋ የሚሰራ ተካሂዶ እስካሁን ሽጉጡ ስለመገኘቱ አልተነገረም። ግን የመጀመሪያው ስጦታ ነበር እንደ ትልቅ መሰረት በቃ የትጥቅ ትግል ማስጀመሪያ ተደርጎ የሚታሰብ ኮሎኔል ታደሰ ነበር የሰጧቸው ፓስፖርት የኢትዮጵያ ፓስፖርት ናቸው። ብዙ ሀገሮች አልነበሩም ነጻነት የነበራቸውና ስማቸው ተቀይሮ ተሰጥቷቸው ግርማዊነታቸውንም ማግኘት ሲያገኙና ሲጨብጧቸው የተሰማቸው ስሜት ልዩ ነው። ስለዚህ ማንዴላ በሁለት መንገድ አንደኛ ስለ ማንነታቸው ስለ ጥቁር ማንነታቸው ኢትዮጵያ የገነባችባቸው ምስል ደግሞ ይናገራሉ። ኢጣሊያ ኢትዮጵያን በወረረች ጊዜ የተሰማቸውን ቁጣ። ሁለተኛ ኢትዮጵያ በኃይለ ሥላሴም ጊዜም በመንግስቱ ኃይለማርያምም ጊዜ የነጻነት ትግሉ ቋሚ ደጋፊ ነበራቸው። በዲፕሎማሲ፣ በገንዘብ፣ በስልጠና ስፖርትን ሳይቀር በተቃውሞ መሳሪያነት በመጠቀም እንትንም ደግሞ አፓርታይድ ላይ ተቃውሞ ማሰማት ብዙ ቋሚ አዲስ አበባ አይ ቲንክ 20-30 ኪሎ ሜትር አካባቢ ቋሚ ማሰልጠኛና የደቡብ አፍሪካ ቤዝ ነበረ። ይሄን ሁሉ ወስደን ኢትዮጵያ ስለ ማንዴላ ለመናገር ከፍተኛ ቦታ ነበራት በቀብራቸው ወቅት። ነገር ግን የሆነው ምንድን ነው የኢትዮጵያን ምናልባት 1/4 ሚና ያልነበራት ታንዛኒያ በመሪዋ ንግግር ችሎታ ምክንያት በወቅቱ በቃ ሙሉ ለሙሉ ተዘርረው ነበረ ኃይለ ማርያም ደሳለኝ። እንደው ደቡብ አፍሪካውያን ለኢትዮጵያ ከነበራቸው ክብር የተነሳ ታሪክ ስለሚያውቁ እንዲናገሩ ተደረገ እንጂ የተነገረው ነገር በታሪክ ከምናፍርባቸው ወቅት አንዱ ነው። His was a life of struggle in the face of unparalleled odds, a life of suffering in the hands of malicious perpetrators of injustice, and a life of perseverance in the face of seemingly insurmountable challenge. To that extent, Madiba's life was the mirror image of the continent for the liberation of which he so relentlessly fought. Africa indeed indebted for that. እኔ እንዳውም ከንግግር ተቋማዊነት ጋር ቅድም ያነሳኸው እዚህ ጋር ነው የሚመጣው ለኔ። ይሄ በጣም ትልቅ ሀገራዊ አጋጣሚ ነው። ፓርቲው ራሱ ያን ሰሞን የኢትዮጵያን ምስል የመቀየር የምስል ግንባታ እያለ በጣም ከፍተኛ የሆነ ፕሮፓጋንዳ የሚነዛበት በየመጽሔቱ ማስታወቂያ የሚሰራበት በየቴሌቪዥኑ ሲኤንኤን ሁሉ ማስታወቂያ ለመስራት የተሞከረበት ጊዜ ነበረ እና ይሄ አጋጣሚ እጅግ በጣም ትልቅ አጋጣሚ ነበረ። ከአቶ ኃይለማርያም ያው አጠቃላይ ስምምነት አለ መሰለኝ። እኔ የምገረመው እነዚህን ነገሮች አስበው አስታውሰው ቢያወሩ ነው። ከሳቸው በፍጹም የምጠብቀው ነገር አይደለም። ይሄ ምናልባት ቢያስቡትም ራሱ አለቆችን ሊያስቆጣ ይችላል ብለው የሚተውት ነገር ነው ይመስለኝ። ከዚህ ከኢትዮጵያ ብሔርተኝነት ካለው ጥላቻ ህወሓት ከዛ አንጻር አስበውት አስቡትም አይመስለኝም። ከመጀመሪያውም ግን በተቋም ደረጃ እንደ ፓርቲ አገርን እንደ አንድ አገር ይነስም ይብዛም እንደሚያስተዳድር ድርጅት ይህን መልካም አጋጣሚ ተጠቅሞ በጣም 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 ትልቅ ነገር መስራት ይቻል ነበር። ያንን አጋጣሚ ተጠቅሞ የሚያስተላልፏቸው ማስታወቂያዎች ውስጥ እየጨመሩ የሀገሪቷን ገጽታ እንገነባለን የሚሉትን መገንባት ይችሉ ነበር። አቶ ኃይለማርያም አሁን እንግዲህ አጠቃላይ ስምምነት አለ። ታሜ ምን ያንተ አቋም ግልጽ አይደለም፣ ግን ከኛ የሚለይ አይመስለኝም። የፖሊሲ ምናምን ላይ ምንም አይነት ተጽዕኖ የላቸውም። አሻንጉሊት ናቸው። ስለዚህ ልንወቅሳቸው ምናምን ከቻል በሚያደርጓቸው ንግግሮች በሚያስተላልፏቸው መልእክቶች ነበሩ ነው። አሁን በነገራችን ላይ መጨረሻ ላይ ይሄ አገዛዙ በሚፈጽማቸው ወንጀሎች ውስጥ ግን ተጠያቂ ከመሆን እንደማያመልጡ ምንም ሽፋን ሰጪ ናቸው። ይኸው የሚናገሩት አማራጭ ነበራቸው። የራሳቸው ፈቃድ ያላቸው ሰው ናቸው። ቢፈልጉ በዚህ ሰዓት ለመናገር ይችሉ ነበር። የመጨረሻ ጥያቄ በዚህ የዚህን ውይይት መዝጊያ ባጭሩ ብናየው ደስ የሚለኝ ይህንን የስልጣን ዘመን ከጨረሱ በኋላ በስልጣን ላይ የሚቀጥለው ይመስላችኋል? አሁን ጥያቄው የሚሆነው የህወሓት ይህን ቡድናዊ አመራር የሚለውን ችግሩን ይፈታሉ ወይ ነው። አሁን የአመራር ቀውስ አለ በግልጽ የሚታይ ለረጅም ዘመን የቆየ ከአቶ መለስ ሞት በኋላ የአመራር ቀውሱ ምልክትም ናቸው። ስለዚህ የእሳቸው መኖር አለመኖር እንዲሁ
ብዙም ቦታ የሚሰጠው ነገር አይደለም። ሌላ ማሻንጉሊት ሊመጣ ይችላል። አሁንም ግን የምታየው ህወሓት ውስጥ አሁንም ያመራር ቀውስ እንዳለና ያን እንዳልፈቱት የሚያሳይ ነው የሚመስለኝ። እንግዲህ አቶ ኃይለማርያም ደሳለኝን በተመለከተ የነበረን ውይይት ይሄንን ይመስል ነበር። ቲኤንቲን ስለተከታተላችሁ እናመሰግናለን። ታምራት ነገራ፣ ሄኖክ የማንና ቴዎድሮስ ጸጋይ አብረናችሁ ነበርን። ዝግጅቶቻችንን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ሀሳቦቻችሁን ንገሩን። የተሻለ ዝግጅት ለመስራት እንጠቀምበታለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። ቸር ጊዜ። እናመሰግናለን።